ልጄ ትልቅ ነው አሁን 6 ዓመት ሆኖታል። ግን ድንገት ሽንቱን አልጋ ላይ መሽናት ጀመረ። ምን እንደሆነ አላውቅም እንላለን። እንግዲህ ልጆች ድንገት አልጋቸው ላይ ሽንት መሽናት ሲጀምሩ ለምንድን ነው እንቆጣቸዋለን አይደል? እንዴ አንተ ትልቅ አይደለህም እንዴ? እንዴት ነው አልጋ ላይ የምትሸናው? አሁን አንተ እንደ ህፃን ደግሞ ዳይፐር እንዲደረግልህ ፈለክ እንዴ እንላቸዋለን። እነዚህ ልጆች አለ ምክንያት አይደለም እንደዛ የሚያደርጉት። እንደ ወላጅ ብንናደድም ግን እነሱ የተቸገሩበት ነገር እንዳለ እናስብ። ምክንያቱም ብዙ ጊዜ ልጆች ካደጉ በኋላ አልጋ ላይ ሲሸኑ የሆነ የተፈጠረ ነገር ሊኖር ይችላል። ለምሳሌ ትምህርት ቤት እንዴት ነው ውለው? ትምህርት ቤት የሚያስጨንቀው ነገር አለ ወይ? ቤት ውስጥስ ምን አዲስ ነገር አለ? ምን የሚያስጨንቀው ነገር አለ? በህይወት ውስጥ ምን አዲስ ነገር መጣ? ምክንያቱም ልጆች ሲጨነቁ ነው እንደዚያ ነገር ውስጥ ሊገቡ የሚችሉት እና ያንን ደግሞ ለማስተካከል እኛ ቁጣ አይደለም ልንረዳቸው ልናዝንላቸው ይገባል። እሺ ምን ሆነሃል? እናያቸው ምን አዲስ ነገር እንደተፈጠረ በደንብ አድርገን ልጆቻችን ከዛ በኋላ ደግሞ ልጃችን እንደዛ አይነት ነገር በሚደርስበት ጊዜ በፍቅር እንየው። እሺ አውቀህ እንዳልሆነ ይገባኛል። እሺ ማታ ስተኛ ግን ልክ ከመተኛት በፊት ውሃ እንዳትጠጣ ወይም ደግሞ እኛ ራሳችን ውሃ ቀደም ብሎ ብቻ ጠጥቶ ከዛ በኋላ የተኛ ሲል ምንም አይነት ፈሳሽ እንዳይወስድ አድርገን እናስተኛው። ከዛ በኋላ ደግሞ ከልጃችን ጋር እንነጋገር። ምክንያቱም መንስኤው ምንድነው? ምንድነው ያስጨነቀ? ምንድነው የተፈጠረው? እኛ እንደ ወላጅ የልጆቻችን ጠበቃ ነን እና ልጆቻችን አዲስ ነገር ሲገጥማቸውና አእምሯቸው ሲታወቅ እርዳታ ይፈልጋሉ። ስለዚህ ያንን የረበሸውን ነገር ለማስተካከል በትዕግስት በትህትና ልጃችንን ጠይቀን መርዳት እንችላለን። አልጋ ላይ ግን መሽናቱን በቁጣ ሳይሆን ቀስ ብለን ራሱን እያረጋጋ ከዛ ነገር ውስጥ ይወጣል። እኛ ግን እንደ ሁል ጊዜ ትዕግስትን መላበስ አለብን።